Masaya. So, basically, does you know, MC now. Busy ስዕል አለ ሲጥስ ያለ ብችል እኮ ጥሩ ነበር በቃ ነው ፍቅሩ ቢኖርም ኢትዮጵያዊነታችንን አሁን ትንሽ በመርሳታችን ትንሽ ይሰማኛል አዝናለሁ ግን ያሁኑ ትውልድ እየገባው ነው ያለው የኢትዮጵያዊነት ኃይል ምን እንደሆነ በፍቅራችን ስንት ነገር ማድረግ እንደምንችል እና ለውጥ ያያየው ስለሆነ የድሮ ስነ ስርዓቱም ወደ አሁኑ እየተመለሰ ስለሆነ በጣም ደስ ብሎኛል አፄ ኃይለ ሥላሴ በጣም ትልቅ አስተዋጽኦ ነው ያደረጉት ለአሁኑ ትውልድ ራሱ በትምህርት ብቻ ሳይሆን የጥቁር ህዝብ ማንነትን ዓለም ላይ እንዲሰራጭ ያደረጉት እሳቸው ናቸው አፍሪካ ህብረትን ብቻ ሳይሆን ሊግ ኦፍ ኔሽንስ አሁን ዩናይትድ ኔሽንስ የተባለውን ኢትዮጵያ ቻርተር ሜምበር ነበርን one of the founding countries ማለት ነው ጥቁር ሀገር ይሄ ራሱ በጣም ትልቅ ኃይል ነው የሚያሳየው ማንነታችንን ነው የሚያሳየው ከዛም ቀጥሎ ደግሞ የአፍሪካ ህብረት ሲቋቋም አውሮፓኖቹ ያላሰቡት ነው የሆነው አፍሪካን የሚያክል ኮንቲኔንት እንዴት አንድ ሊሆን ይችላል አንድ ከሆነን ማለት ማንንም መጥቶ ሊደፍረን አይችልም ማለት ነው ምክንያቱም የጥቁር ህዝብ ኃይል በህብረት ብቻ ሳይሆን በፍቅር ብቻ ሳይሆን መሬታችን ራሱ ባለን ሪሶርስስ እንኳን ብዙ ተፈላጊ ነን ግን ይሄን ሁሉ ስለሚያውቁ እሳቸው አፍሪካ ህብረትን እንዲቋቋም አደረጉ እና እኛ እንደዚህን አይነት ሰው ልክ እንደ ምሳሌ ነው መያዝ ያለብን ምክንያቱም ኢትዮጵያኖች እኛ ራሳችን ይሄ ትውልድ መግባት ያለው ምንድነው ልክ እንደ ኢትዮጵያ እውነቱን ለመናገር የለም የሁላችንም አያት ይሁን ቅድማያት ይሁን ቅማያት ይሁን ደምና እንባ ነው ያፈሰሱት እዚች መሬት ላይ ከትልቅ ህዝብ ነው የምንመጣው ያለ ነው እና ይሄንንም ማየት የቻልነው በአፄ ኃይለ ሥላሴ ነው ኢትዮጵያን በዓለም እንድትታወቅ ነው ያደረጓት ስለዛኛም የእሳቸውም ትውልድ ሆነን ሁላችንም ኢትዮጵያኖች በተቀላላም ማንነታችን ማስታወስ አለብን ማንነታችን ደግሞ ባለፉት መሪዎቻችን መማር እንችላለን የድሮ ታሪክ ያወራን እኛም አዲስ ትውልዱ ያዳመጥን አባቶቻችንን አጎቶቻችንን አክስቶቻችንን ይሄ ነው በከልጅነቴ ጀምሮ የአያቶችን ታሪክ እየሰማሁኝ ያገሬንም ታሪክ ያዳመጥኩኝ ያደኩት ስለዚህ አሁንኛ ብዙ ጊዜ የምንደግፈው ሙዳይ ኦርፋኔጅ የሚባል አለ እዛ በገናም ለት እኔም በልደቴም ጧት ሄደን ምግብ አብልተን ልብስ እናሰባስብና እሱንም እንሰጣለን ከዛ ውጪ ግን ደግሞ ያለፈው አመት የጀመርነው ምንድነው ብዙ እንደምታዩት አሁን የኢኮኖሚያችንም ትንሽ ችግር ሲኖር ብዙ የኔ ቢጤ መንገዶቻችን ይበዛሉ እና ወጣቱ ደግሞ መንገድ ላይ የምታዩት ሱሰኛም ሆነዋል ስለዛም ያለፈው አመት ምን ማድረግ ጀመርን እነሱም ቤተሰብ የሌላቸውን እንዴት መርዳት እንችላለን ስለዛም እኔም አባቴም ጋር ተነጋግረን ውጭ ሄድንና ማነጋገር ጀመርኩ ልጆቹን ዳቦ መስጠት ጀመርኩ ትንሽ ችግራቸውን መረዳት ፈለኩኝ ቤተሰቦቻቸው የት እንደሆኑ ማወቅ ፈለኩኝ እና ከዛን ጀምሮ ራሱ አሁን የተለያዩ ኢኒሺቲቭስ እየተነጋገርን ያለነው እንዴት ማሻሻል እንደምንችል ግን ያለፈው አመት አዲስ የጀመርነው ከሙዳይ ከመሄድ ውጪ እነዚህ የኔ ቤቴ ልጆቹን ሱሰኛ የሆኑትን መንገድ ላይ በየሰፈሩ እየሄድን በየቤተክርስቲያኑም መስጊድም ሄደን ምክንያቱም ሁሉም አንድ ኢትዮጵያዊ ነን ስለዛም ሁሉንም እየረዳን ያለነው እንደዛ ነው አሁን ቀዳማዊ አፄ ኃይለ ሥላሴ በስደት የነበሩ ጊዜ ሲመለሱም ህዝቡ በፍቅርና በደስታ ነው የተቀበላቸው በአሁኑ ክፍለ ዘመን እስቲ አስቡበት ማንም የአገር መሪ አገር ጥሎ ቢወጣ እና ቢመለስ ህዝቡ የሚቀበለው ይመስላችኋል በኢትዮጵያ እንኳን ብንወስደው አንዳንዴ ይሄንን ለማመን ራሱ ያቅታል ይሄ የሚያሳየው ምንድነው ህዝቡ በነበረበት መንግስት በጣም ያምን ነበር በጣም መሪያቸውን ይወዱት ነበር ያከብሩ ነበር
ለምንድን ነው መሪያቸውን የሚወዱት ነው የሚያከብሩት? ምክንያቱም ስለረዳቸው ህይወታቸው ስለተሻሻለ በዛ ክፍለ ዘመን እንጂ ማንም ሰው አይኑን ጨፍኖ መሪን አይከተልም እስከ መጨረሻው ድረስ። ህይወታቸው በዛን ጊዜ ጥሩ ስለነበረ ብቻ ነው፣ እምነት ስለነበረ ነው በመሪያቸው። መሪ ማለት ጥሩ ፖለቲከኛ መሆን ሳይሆን አገርን አፍቅሮ አገርን አስቀድሞ ህዝቤን አስቀድሜ እንዴት ነው ማሻሻል የምችለው የህዝቤን ህይወት ብሎ የሚጠይቅ መሪ አሁን አለስ ወይ? ይሄ ነው የሚለየው። አሁን ህዝቡ ማንን ይመን ማንን ይከተል? እውነት ስራም እንኳን ባይኖረው ይህ ልጄን ምንም ችግር የለም ዛሬ እንኳን ስራ ባይኖረኝ ነገም ስራ ባይኖረኝ መንግስት ስላለኝ ጥሩ መሪ ስላለኝ ልጄን ማብላት እችላለሁ የሚል ህዝብ ነው አሁን አይደለም። ምክንያቱም ህዝብ እርስ በራሳችን እምነት ጠፍቷል፣ በመሪዎቻችን እምነት የለም። ኢትዮጵያን የሚያስቀድም ሰው ነው ያጣነው ምንም ቢሆን። ለዛ ነው ህዝቡ ያን ጊዜ ቀዳማዊ አፄ ኃይለ ሥላሴ ወደ ሀገራቸው ሲመለሱ በደንብ በፍቅር የተቀበሏቸው። ምክንያቱም ሀገራቸውን እንደሚያሻሽሉና ህዝባቸውን ሁሌም እንደሚያስቀድሙ ስለሚያውቁ። ግን ጥያቄ ላይ ኩርፊያ በሚለው እሱ ላይ ባተኩር ምሳሌ ልስጣችሁ። አሁን እኔ አባቴ ነው የኢትዮጵያን ታሪክ እንድማርና እንድወድ ያደረገኝ። አባቴ ምሳሌ ነው። ምክንያቱም አይቼዋለሁ። በታሪክ ብቻ ከሱ ሳይሆን በቤተሰብም ሰማለሁ። እዚህ ሀገር መጥቶ ራሱን ገንብቶ ኩባንያ ገንብቶ ራሱን ሰው እንደገና ያደረገው በራሱ ኃይል ነው። እኔ አባቴን ነው ማየው። ህይወቴን በጠቅላላ የሚያደርግልን ነው ሁላችንም። እሱም እንዳለው የኢትዮጵያ ባህል ምንድነው? ሁሉም ስራ ያለው ኢትዮጵያውያን 9 ቤተሰብ ነው። 6 7 8 9 ያለ ስንት ሰው ነው አበሻ በጠቅላላ የሚረዳው? ራሱን ብቻ አይደለም፣ የብዙ ሰው አባት ነው። እኔ አንድ ልጁ ብቻ ሆነ። እውነቱን ለመናገር እኛም እዚህ የተመለስነው ብዙ ነገር ቤተሰቡ አሳልፎ በጥላቻም እየተታየ የኢትዮጵያ ፍቅር ስላለን ነው። ኢትዮጵያን ማሳደግ አለብን ብለን ስለምናምን ነው። አገር ነው የምናስቀድመው ከምንም በፊት። አገር፣ ቤተሰብ፣ ከዛ ነው ሁሉ ነገር የሚቀጥለው። እኛ we're a representation of የኢትዮጵያ values ፍቅር። ደብረ ብርሃን አንኮበር ሄደን ነበረ 1-2 ሳምንት ሆኖናል። እዛ ስንሄድ የሰው አቀባበል፣ የሰው ፍቅር፣ አክብሮት ራሱ ሁላችንንም ነው ሆድ ያስባሰን። ለካስ ቦታ አለው የኢትዮጵያ ልጆች ቦታ አላቸው ብለን ነው ያመንነው። ከዛ ውጪ በቃ የኢትዮጵያም ስነ ስርዓት መቼም አይጠፋም። በእነሱ ነው ያየነው የኢትዮጵያ ስነ ስርዓት የትም እንደማይጠፋ። የአሁኑም ትውልድ ትንሽ ቢቃወምን በወጣ ወደ እውነቱ እንደሚመለስ ተስፋ አለኝ። ለማሳየ ሰው በዚህ ጋር እንደዚህ ነው የሚዚህ ነው። እዚህ ስዕል አለ፣ እዚህ አለ። ብችል እኮ ጥሩ ነበር።